ነገ ውብ ቀን ጁምዓ ነው ኢንሻአላህ። ከዚህ ጋር በተያያዘ ምርጥ ታሪክ እነግራችኋለሁ ሰላት አለ ነብይ ጋር በተያያዘ ማለት ነው። ነገር ግን ከዛ በፊት የአላህ መልእክተኛ አለይሂ ሰላቱ ሰላም ብለዋል፣ አክሲሩ ሰላተ አለያ ሰላዋትን አብዙ አሉ። የውመል ጁምዓ የጁምዓ ቀን ወለይለተል ጁምዓ የሌሊት ጁምዓ ላይ ወይም ደግሞ የጁምዓ ሌሊት ላይ ፈመን ሰለ አለየ በእኔ ላይ ሰላዋትን ያወረደ ሰላትን አንድ ሰላዋትን ያወረደ በእኔ ላይ ሰለላሁ ዐለይሂ አሸራ አላህ ሱብሓነሁ ወተዓላ 10 ሰላዋትን ያወርድለታል ብለዋል። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ በቀጥታ አዞናል። ኢነላህ አላህ ሱብሓነሁ ወተዓላ ወመላኢከተሁ መላኢካዎቹም ይሰሉነ ዐለን ነቢይ በአላህ መልእክተኛ አለይሂ ሰላቱ ወሰላም ላይ ሰላዋትን ያወርዳሉ። ያ አዩሀለዚነ አመኑ እናንተ ያመናችሁ ሰሉ ዐለይሂ ወሰሊሙ ተስሊማ ብለው አላህ ሱብሓነሁ ወተዓላ በቀጥታ አዟል ማለት ነውና ሰላዋት አለ ነብይ ማብዛት ይተበገብናል። እና ከዚህ ጋር በተያያዘ ሰላዋት አለ ነብይ የሚያበዛ አንድ ሷሊህ ሰው ነበር እና ይሁዲ ጎረቤት ነበረው እና ሁሌ ሲገናኙ ይሄ ሷሊሁ ሰው ሰላዋት አለ ነብይ ያበዛን አላሁመ ሰሊ ወሰለም ዐለ ነብይ መሐመድ አላሁመ ሰሊ ወሰለም ዐለ ነብይ መሐመድ እያለ ሁሌ ሲል ይሰማዋል። እና አንተ ሰው ሆይ ምንድነው ከዚህ ያገኘው ነገር ምንድነው? ሁሌ ስትል ሰማሃለሁ። ስንት አመታችን ጎረቤት ከሆነ በጣም ብዙ ጊዜ እንደዚህ ስትል ስታበዛ ሰማሃለሁና ያገኘው ነገር ምንድነው ይለዋል። ወይም ደግሞ ጥቅሙ ምንድነው ብሎ ሲጠይቀው ሰላት አለ ነብይ ማብዛት በረካ እንዳለው አላህ Subhanahu Wa Ta'ala እንዳዘዘው እንደዚሁም ደግሞ ሰላት አለ ነብይ ማውረድ ከችግር እንደሚያወጣ ነገራቶችን እንደሚያስተካክል ኢባዳ እንደሆነ ጭምር ይነግረዋል ማለት ነው። ከዛ በኋላ ይሁዲ አረባክህ ከችግር ያወጣህን አለው። አዎ ከችግር ያወጣኛም ብሎ ይናገራል ሷሊሁ ሰው ማለት ነው። ከዛ ሁሉ ያለ ሰላት አለ ነብይ ያበዛ ከዛ ለምን አልፈትነው የሚልና ይሁዲ ተንኮል ያስባል። ምንድነው ተንኮል ያስበው? ቀለበት ነበርውና የወርቅ ቀለበት ያንን የወርቅ ቀለበት አወጣና እኔ የሆነ ቦታ ሊሄድ ስለሆነ ይሄን ቀለበት እስኪ ያዝልኝ ብሎ ይሰጠዋል ለሙስሊሙ ሰው ማለት ነው። ከዛ ሙስሊሙ ምሽ ምንም ችግር የለውም ብሎ በአማና ከጓዳው ወስዶ ያስቀምጠዋል። ይሁዲ እየተከታተለ ስለነበረ ከጓዳ ያስቀመጠበትን ቦታ አየና አነሳና ያንን እንትን ወደ ሆነ ቦታ እንደሄደ አስመስሎ ነበር መጀመሪያ ሄዶ የነበረው። የሷሊሁ ሰው ወይም ደግሞ ሙስሊሙ ሰው ሳያይ ያነሳና ያንን ቀለበት ጥልቅ ወደ ሆነ ባህር ይጥለዋል፣ ወደ ባህር ይጥለዋል ማለት ነው። ከዛ ከተወሰነ ቀናት በኋላ ይመጣል ይሁዲ ማለት ነው። ሲመጣ ከተወሰነ ቀናት በኋላ እንደዚህ አንድ ሁለት ቀን ምናምን ቆይቶ ሲመጣ እንትኑ ይጠይቀዋል። ቀለበቴን ፈልጌ ነበር ምናምን ይለዋል። እንዴ ቆያለሁ ብለኸኛል ነበር እንዴት ቶሎ መጣህ ምናምን ይለዋል እንትኑ ማለት ነው ሷሊሁ ሰው። አይ እንተ መንገዱ እንትን ብሎ ስለነበረ ቶሎ መጣሁ ምናምን ይለዋል። ከዛ ቀለበትን ከመውሰድ በፊት ግን እንትን ምሳ ስለተዘጋጀ ምሳ በልተህ ትሄዳለህ ምናምን ይለዋል። ከዛ በኋላ ሚስቱን ምሳ ቅርቢ ሲላተኝ እሺ ቆይ አንድ ጊዜ አሳውን ልጥበስና አመጣለሁ ምናምን ብላ አሳውን ትጠብሳለች። ከዛ አሳውን እንትን ይሄውን ስታጸዳ